ይዞን ገባ ይላል። ለምን ገባ ሲባል ምህረትንና ጸጋን እንድትቀበሉ ይላል። በፊት እኮ እኛም ሟልተን ነው የምንገባው። አሁን ግን ገብተን ነው የምንሟላው። ራሱ ገብተን ነው የምንሰራው። ገብተን ነው በምህረትና በጸጋ ቢውልድ የምንደረገው። ምህረት ማለት ብዙ ጊዜ ምህረት ከኃጢአት ጋር ነው የምናያይዘው። ምህረት ደግሞ አንድ የሚሰጥ ነው የሚመስለን። እኔ ዳዊት በጣም ይገርመኛል። ምህረት ማለዳ ማለዳ አዲስ ነው ይላል። የእግዚአብሔር ምህረት ማለዳ ማለዳ አዲስ ነው። ይሄ ባልተሰራ ባልተጠናቀቀ በስጋ ውስጥ የሚኖር ከውቀት ከፍሎ በሚያቅ ማንነት ውስጥ ለምንኖር ሰዎች በሐሳብ በንግግር በኑሮ ስርዓት እለት ለምንስተው ይሄ በማወቅም ይሁን ባለማወቅ ባለው የህይወት ስርዓቱ ስላለ ነው እለት የምህረት ደጆቹ ክፍት የሆኑበት በዚህ ሊቀ ካህን አማካይነት ነው። የእግዚአብሔር ምህረት በህይወታችን ውስጥ ምህረቱ ምን እንደሚያደርግ ታውቃላችሁ? በአገልግሎት እንዳንታክት ያደርጋል። ጳውሎስ የእግዚአብሔርን ምህረት ከኃጢአት ስርየት ጋር ብቻ አይደለም አንታክትም። ለምን? እንዲህ አይነት ምህረት ስላለን። የእግዚአብሔር ምህረት ከየት እንዳወጣችሁ፣ እንዴት እንዳደረገላችሁ፣ እንዴት እንደሰራላችሁ ክርስቶስና ስራው ሲሰበክ ከድካም እንነቃለን። ከድካም እንነቃለን። ስፍራችን ካልሆነ ስፍራ እንነቃለን። ህይወታችን ካልተሰፋበት መንደር እንወጣለን። ምህረቱ አገልጋይ ያደርጋል። ምህረቱ ሰጪም ያደርጋል። ዘኬዎስን ስትመለከቱት ቀራጭ ነው። ወንድም ከበደለ ሄደ ለሁለት ከለሶስት ከዛ እምቢ ካለ ቀራጭ ይሁንልህ ነው የሚለው። ስለዚህ የበዛ ኃጢአተኝነት ቀራጭነት ነው። ዘኬዎስ ቀራጭ ነበር ይላል። ኢየሱስ ክርስቶስ ግን ቤት ገባለሁ የሚለው የምህረትን ድምጽ ሲሰማ ኢየሱስ ተከታታይ የበደልካቸውን ሰዎች ብር ስጥ የሚል ትምህርት አላስተማረውም። ምህረቱ በህይወቱ ላይ ሲገለጥ ግን የወሰደባቸውን በሙሉ እጥፍ አድርጎ መክፈል ጀመረ። ምህረት ሁሉ ጊዜ ለጽድቅ ሪስፖንድ እንናረግ ያደርገናል። አሁን ምህረት ብዙ ጊዜ ሲሰበክ ሰዎች ሌዚ እንዳይሆኑ ምህረቱ ላይ ምህረት ነው እንጂ አክቲቭ የሚያደርገን የእግዚአብሔር ምህረት በክርስቶስ የተሰራው የምህረት ትምህርት ነው እንጂ ሰዎች ወደሚፈልገው የህይወት ስርዓት ውስጥ የሚያመጣቸው። ሌላ ምህረት ከህይወት ይበልጣል አይደል? ዳዊት ሲዘምር ምህረትህ ከህይወት ይሻላል ነው አይደል ያለው? ህይወት አንድ ቦታ ልታበቃ ትችላለች፣ አንድ ቦታ ልትቆረጥ ትችላለች። ምህረት ካለ ግን ሊቆም የሚገባውን ህይወት ያስቀጥላል። ምህረትህ ከህይወት ይሻላል የሚለውም ለዛ ነው። ስለዚህ ምህረትን እንድንቀበል፣ ጸጋ ደግሞ ዲዘርቭ ማናደርገው መጽሐፍ ቅዱስ አንኳሊፋይድ በሆኑ ሰዎች ኳሊፋይድ